ሰላም በመላው ዓለም ላይ የምትገኙ ኢትዮጵያውያን ወገኖቼ አጭር መልእክት ላስተላልፍላችሁ ነው የመጣሁት። እሱ ምንድነው? አንድ እህታችን ፍጹም ወርቅነህ የምትባል በወሊድ ምክንያት በደረሰባት የጤና መታወክ ምክንያት ስትረዳ ቆይታለች፣ ስትታከም ቆይታለች። ያላትን ገንዘብ ንብረት ሁሉ ጨርሳ ከአቅሟ በላይ ስለሆነባት አሁን የእናንተን እርዳታ ትሻለች፣ የሁላችንም እርዳታ ትሻለችና እባካችሁ አግዙኝ፣ ለልጆቼ እንድተርፍላቸው እንድኖርላቸው አግዙኝ እያለችን ያለችው ቪዲዮዋም አለ፣ ያስተላልፈችው መልእክት አለ። እሱንም አቀርብላችኋለሁ። የባንክ አካውንቷን አስቀምጣለች፣ ስልክ ቁጥሯን አስቀምጣለች። እባካችሁ የቻላችሁ ሰዎች እንድትረዷት በእግዚአብሔር ስም ጥሬን አስተላልፋለሁ። የአዋሽ ባንክ 0132 0209 95 5700 ኢትዮጵያ ንግድ ባንክ 1043 16 61 12 1 ስልክ ቁጥሯ 0911 34 80 85 ፍጹም ወርቅነህ ትባላለች። ደውላችሁ ማግኘት ትችላላችሁ። የቻላችሁ ሰዎች እባካችሁ እርዳታችሁን እንድትለግሷት እኔም ጥሬን አስተላልፋለሁ። አመሰግናለሁ። ሰላም ሁኑልኝ። ሰላም ውድ የሀገሬ ልጆች፣ በሀገር ውስጥ በውጭም ያላችሁ፣ እኔ እህታችሁ ፍጹም ወርቅነህ ተባልኩ። በወሊድ ጊዜ በደረሰብኝ በሕክምና ስህተት ምክንያት ከፍተኛ የጤና መታወክ ደርሶብኛል። ይህም በወሊድ በቀዶ ጥገና ሰዓት በወዴ ውስጥ ትልቅ ጨርቅ ፋሻ ተረስቶ ለ9 ወር በመቀመጡ ወዴ ውስጥ በመቀመጡ ከፍተኛ የጤና መታወክ ደርሶብኛል። ከአንድም 2 ጊዜ ኦፕሬሽን ብደረግም የጤና መሻሻል ላገኝ አልቻልኩም። ቀደም ሲል ያለኝን ንብረት ሁሉ ሽጬ ብታከምም በአሁኑ ሰዓት ግን ምንም ስለሌለኝ የእናንተን የወገኖቼን እርዳታ እንድጠይቅ ግድ ሆኖብኛል። ስለዚህ ለወገን ደራሽ ወገን ነውና አነሰ በዛ ሳትሉ እኔን እህታችሁን ለልጆቼ እንድተርፍ ታደርጉኝ ዘንድ እንድትተባበሩ በእግዚአብሔር ስም ጠይቃችኋለሁ። ለምትተባበሩኝ ሁሉ ከአሁኑ ምስጋናዬን እያቀረብኩ የኢትዮጵያ ንግድ ባንክ ቁጥር 1043 16 61 12 1 የአዋሽ ባንክ ቁጥር 01 32 02 09 95 57 00 ለሁላችሁም እግዚአብሔር ይስጥልኝ።